በየጊዜው ሲደንሱታቸዋል በድል ተጠናቀቀ ጉባኤያችን ስብሰባችን ያሉ ምንም ጠብ የሚል ለትግራይ ህዝብ የሚጠቅም አጀንዳ ዲስከስ ስለማያደርጉ በድል ሲጠናቀቅ እንደገና ክራይሲስ ሲፈጠር ምንም ሳትቀሳቀስ እንዴት ክራይሲስ ይፈጠራል? እናንተ ሰዎች በእንትን እያለቁ ነው። እኔ በቀደም ሁመራ ሄጄ ከአንድ 3 ወር በፊት በግልጽ አንስቻለሁ። ይህጻጽ ነው የተሰካር ነው ይዝቁ ያስ መካነ መቃብር ሜክሺፍት መካነ መቃብር ነው። ሰው ኤቭሪ ዴይ ነው የሚሞተው። እርዳታ እንዲደርሳቸው ብለን ስንልክ ገብረ ህይወት ገብረ እግዚአብሔር አለ አሁንም ኮሚሽነር ነው። የኔ ደጋፊ ስለተባለ ያኔ የዞን አስተዳዳሪ የሚባል መንገድ ዘግቶ ህዝባችንን መሸቀጫ ልታደርጉ ነው እርዳታ ብላችሁ የመንግስት ኃላፊነት እኮ ነው። ከWFP የተወሰነ ከግለሰቦች ከኦሮሚያ የተላከ ስንዴ ነበረ የኦሮሚያ መንግስት የሰጠን ፕላስ የአደጋ ዝግጁነት ሁሉን ሰባስበን ወደ በጣም የተጎዱ የሚባሉ አካባቢዎች አሉ። ሽሬ ዞን ሰው የህፃት ያወራል። ሽሬ ከተማ ቤት ትምህርት ፀሐይ የሚባል አለ። ቆዳቸው ምናምን ተጣብቆ nobody cares about them